ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የሀገሬ ልጆች የዩቲዩብ ቻናል ተከታታዮች እንዴት ናችሁ? ደህና ናችሁ? እኔ ጋር አልሐምዱሊላህ ሰላም ነኝ። እናንተ እንዴት ናችሁ? እንዴት አደርሽ? ተኝተሽ ነው እንዴ? እና እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ይኸውላችሁ አበባ አለ። የእህቴ ግቢ ደግሞ ፏ ብትን ያለ ነው። እሺ ጎመንም እንዲያታስቡት ማለት መጥፎ ትበላላችሁ ገነት የሆናችሁ ማለት ነው። እና ይኸውላችሁ ጎመን ዘር ምናምን የሌለ የለም አበባው ምናምን። ይኸውላችሁ ጎመኑ ይታያችኋል ብዬ ተስፋ አለኝ። ግቢያችሁ ከፍታለ በቃ የተለያየ ነገር ብትተክሎ ይበቅላል ገነቴ ማለት ነው። እንደምታዩት የጥቁር ጎመን ሰላጣ ደግሞ መቼም አረብ ሀገር ያለ ሰው ቅጠላ ቅጠል ይወዳል። ይኸውላችሁ ይሄ ደግሞ ማለት ነው ይሄንን ይመስላል። ለቤት አዲስ ከሆናችሁ ደግሞ ሰብስክራይብ ማድረጋችሁን አትርሱ። ሰብስክራይብ፣ ላይክ፣ ሼር አድርጉልኝ ማለት ነው ውድ ቤተሰቦቼ። እንዲሁም ደግሞ የምትጠይቁኝ ነገር ካለ ምናምን የምጠይቅላችሁ መጠየቅ ትችላላችሁ፣ አቀርብላችኋለሁ። ስለ እቃም ሆነ ስለምንም ያው በአሁኑ ሰዓት ነገሩ ቢዝነሱ እንትን ያለው የዛ ስለሆነ እርግጥ አይቸግራችሁ ይችላል ማለት ነው። ያው በያላችሁበት ሰፈር ይሄ ሰላጣው ነው። ይሄ ቡና ነው እንዴ? ትንሽ ቡና ነው። ይኸውላችሁ ብርጭቆ 350 ገባ ያሉን ጊዜ ቡና ተከላይዘናል ማለት ነው። ያሳ ይሄ ደግሞ ማንጎ ነው ማለት ነው። ይሄ ደግሞ ይኸውላችሁ ኮባ በጣም ታምራለች ማለት ነው። ኮባይቱ መጋገሪያ ዳቦ የት ይሄ ማንጎ ነው። ይሄ ደግሞ ትርንጎ። በቃ እዚህ የሌለ የለም ሰምታችኋል። ስለዚህ ተዝ ቆራጥ እያደረግን ነው የምንሰጣችሁ ማለት ነው። እና ይሄ ሁላችሁ የኔንም አሳያችኋለሁ። ግን ተክል ያለው ግን የሷ ነው የሚበልጠው። እሺ ሰምታችኋል።